ሁለተኛ በአማራ ክልል ሙስሊም ተማሪዎች ግዕዝ በግዳጅ እንዲማሩ በትምህርት ቢሮ በኩል የተወሰነው ውሳኔ በተመለከተ የአማራ ክልል ትምህርት ቢሮ በክልሉ ውስጥ በሚገኙ ሁሉም የአንደኛ ደረጃ ትምህርት ቤቶች ከወላጆችና ከሕዝበ ሙስሊሙ መሪ ተቋም መጅሊስ ጋር ውይይት ሳይደረግበት ሙስሊም ተማሪዎች ያለ ፍላጎታቸው በግዳጅ ግዕዝ እንዲማሩ የወሰነው ውሳኔ መላው የክልሉ ሕዝበ ሙስሊም እና በተለያየ እርከን ያሉ የክልሉ መጅሊስ ተቃውመውታል። ስለሆነም እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም የክልሉ ሕዝበ ሙስሊምና መሪ ተቋሙ ያልተቀበለው ምክክር ያልተደረገበት እና ሕፃናትን በግዳጅ ለማስተማር ሊያደርግ የሚችል ሕግ መሰረት በሌለበት ግዕዝን በግዳጅ ለማስተማር ያሳለፈው ውሳኔ ክልሉ ያለበትን ውስብስብ ችግር በበለጠ የሚያባብስ እና ውጤቱም እጅግ በጣም አደገኛ ሊሆን የሚችል በመሆኑ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ውሳኔውን የምንቃወመው ሲሆን የክልሉ ትምህርት ቢሮ ውሳኔውን በድጋሚ እንዲያጤነውና የእርምት እርምጃ እንዲወስድ እንጠይቃለን። የክልሉ ትምህርት ቢሮ ውሳኔ ከአገራዊ ትምህርት ፖሊሲውና ከአጠቃላይ የትምህርት አዋጁ ቁጥር 1368/2016 አንቀጽ 28 እና አንቀጽ 29 ጋር የሚጋጭ በመሆኑና ይህንን የማስቆም ሙሉ ኃላፊነትና ጉዳዩን በቀጥታ የሚመለከተው የትምህርት ሚኒስቴር በመሆኑ ትምህርት ሚኒስቴር በጉዳዩ ላይ ጣልቃ በመግባት ጉዳዩን እንዲያስቆመውና በሕግ የተጣለበትን ኃላፊነት እንዲወጣ እናሳስባለን። ሶስተኛ የትግራይ ክልል ሙስሊም ተማሪዎች የእምነት አለባበስ ጉዳይ በተመለከተ በትግራይ ክልል ያሉ ሴት ተማሪዎች በፌዴራሉም ሆነ በክልሉ ሕገ መንግስት እንዲሁም በሌሎች የአገሪቱ ሕጎች የተፈቀደላቸውን የእምነት አለባበስ ለብሰው የመማር መብታቸው ተጥሶ ላለፉት 2 ዓመታት ከትምህርት ገበታ ውጪ ሆኗል። ይህ ሁሉ ሲሆን ጉዳዩ በቀጥታ የሚመለከተው የትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም። ይልቁንም የክልሉ መጅሊስ የተማሪዎቹ ሕገ መንግስታዊ መብታቸውን ለማስከበር በፍርድ ቤት ክስ አቅርበው ጉዳዩ እስከ ክልሉ ጠቅላይ ፍርድ ቤት ድረስ ደርሶ ፍርድ ቤቶቹ የተማሪዎቹ ሂጃብ ለብሰው የመማር መብት እንዳላቸው ውሳኔ ቢሰጡም የክልሉ መንግስት በፍርድ ቤቱ ውሳኔ ለመፈጸም አሻፈረኝ ብሎ ተማሪዎቹ እስካሁን ወደ ትምህርታቸው አልተመለሱም። በመሆኑም የክልሉ መንግስት በፍርድ ቤቶቹ ውሳኔ መሰረት ሙስሊም ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ ለብሰው እንዲማሩ እንዲያደርግና የፍርድ ቤቶቹ ውሳኔ